አረ ዛሬ ጉዶኝ የላችሁ ነው። ጉድ ጉድ ብያለሁ። ጉድ 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 ነው የሚባለው። ቪዲዮ ቀርጬ ማለት ነው ቤት ውስጥ እንዴት ነው ቤት እያጸዳው ስራ እየሰራው ምናምን እየሰራው ነበርና ያው በዛ ውስጥ ለምን አልሞክረውም ጽዳት እየሰራው ነበርኩና ስለዚህ ምንም አትለኝም። ያው ከእነሱ ጋር 7 አመት ተቀምጫለሁ። ድጋሜ ነው የመጣሁት ማለት ነው። እነሱ ጋር 7 አመት ሰራሁኝ። ከዛ በኋላ ወደ ኢትዮጵያ ሄድኩኝ። ከኢትዮጵያ ደግሞ ከ3 አመት በኋላ ያው እኔም መምጣት ያን ያህል ፍላጎት ባይኖረኝም ግን ያው ትንሽም ቢሆን ደግሞ ቆይ ትንሽ ሰርቼ ልምጣ ብዬ ነበር የመጣሁት ማለት ነው። ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በጣም አዝኛለሁም በጣም ያን ያህልም ብዙም ግን ስታናግረኝ ሳናግራት ያልጠበኩትን መልስ ስትሰጠኝ ብዙም ደስ አላለኝም ነበረ። ለነገሩ ያው እነሱ ብዙም የታወቁ ናቸው። የፈለግሽ ነገር ጥሩ ብትሆንልሽ የፈለጋችሁ ነገር መልካም ብትሆንላችሁ አንዲት እንከን ግን አይጠፋም ከነሱ ላይ ማለት ነው። እኔ ቤቱን ሳይሆን የቀረጽኩት የምሰራውን ነው። እንዴት አድርጌ እንደምሰራ እቃ ቤት ውስጥ ምናምን ነው የቀረጽኩትና ሻወር ቤት ሳጸዳ ምናምን ነው የቀረጽኩትና ማለት ነው። ከዛ ፍቃደኛ ነሽ ወይ እንደዚህ አድርጌ ልሰራ ነበረ ብያት ነበር የጠየቅኩት ማለት ነው። በጭራሽ አለች። በጭራሽ ከፈለሽ ክፍልሽ ሆነሽ መስራት ትችያለሽ፣ ግን እንደዚህ እቃ ቤት ውስጥ ሆኜ ምናምን ውስጥ ሆኜ ግን መስራት አይቻልም። የሰው አይን ጥሩ አይደለም እቃ ቤቴን ሲያዩብኝ አለችኝ ማለት ነው። ከዛ እንዴ ማለት አንዳንዴ በጣም ጥሩ ናቸው፣ እኔ ምንም አይሉኝም፣ እንደፈለኩኝ ሰራለሁ ብዬ አስቤ ነበረ። ግን ለካ እኔ ብዙ ጊዜ ግን ተስፋ አደርጋለሁ። አይ ምንም አትለኝም እሷ እንዴ ለኔ ጥሩ ናት፣ ለኔ በጣም መልካም ሰው ናት የምለው ነገር አለኝ። ሰው ላይ ተስፋ ማድረግ ነገር አለ። አሁንም ግን አልማርም። እኔ በእርግጥ ከብዙ ሰዎች ላይ ተስፋ የሚባል ነገር አለ አይደለም። አረ ምንም አይሉኝም እንዴ ለኔማ እንዴ ብዬ እንትን ያልኩትን ነገር ግን ወደ ሌላ ይቀየርና ደግሞ ያ ነገር ሳይሳካልኝ ሲቀር እናድዳለሁ ማለት ነው። እሷም ግን እንደዛው ነው ያለችኝ ማለት ነው። ምክንያቱም ተስፋ አድርጌባት ነበረ። አይ ምንም አትለኝም፣ ምክንያቱም እንደፈለኩ ይሄኛው ብዙም እንትን ይበዛበታል፣ ቪዲዮ ጥራት አይሰጠኝም። ግን ወደዛ ጋር ወጣ ብዬ ስሰራ ግን ትንሽ እንትን ያለ ነው፣ ጥሩ ነው የሚሆንልኝ ማለት ነው። ለዛ ብዬ ነበር የጠየኳት። እሷም ደግሞ አይሆንም አለችኝ ማለት ነው። ግን ለማንኛውም እኔ መስራቴን አላቆምም። እነሱ እኛ ስናድግ እኛ የተሻለ ነገር ስንፈልግ አይፈልጉም መሰለኝ። ልክ ነው ደግሞ አይፈልጉም። አዎ እንደ አንቺ በቃ ገረድ ሆነሽ እነሱ ጋር ብቻ እንድትሰሪ ነው የሚፈልጉት። የእነሱ ሰራተኛ ሆነሽ እንድትሰሪ ነው የሚፈልጉት። ሌላ ነገር ምንም አይፈልጉም። ከዚህም በፊትም የሆነ ጊዜ እንደዚችው መንጃ ፈቃድ ላወጣ ነው ብዬ ጠየቅኳት ማለት ነው። እንዴት ሆኖ አለችኝ። እንዴት ለምን እዚህ ታወጫለሽ? የት ልትነጂ ነው አለችኝ። እዚህ ነው አልኳት። እዚህ ነዳለሁ፣ ምን ችግር አለው ብነዳስ? ለኔ የተሻለ ነገር አይገባኝም እንዴ አልኳት። አይ እንደዛ ማለቴ ሳይሆን እንዴት ታወጫለሽ እንዴ? ምን ችግር አለ? አንቺ እንዴት አወጣሽ? አንቺ ያወጣሽበት ቦታ እኮ ነው የማወጣ፣ ቀላል ነው፣ ምን ችግር አለ አልኳት። ለነገሩ እኔ በዛን ጊዜ ወረቀት አልነበረኝም፣ ግን ዝም ብዬ ምሳሌ ነው እኔ ጠየቅኳት። ማለት ባወጣስ ኖሮ የተሻለ ነገር ለኔ አይገባኝም? ለኛ እነሱ የተሻለ ነገር ለኛ ማለት አይገባቸውም ብሎ ነው መሰል የሚያስብ። ሁሌ በቃ አንቺ ኩሽና ለኩሽናቸው ሞላያቸውን ይዘሽ ብቻ ጠዋትና ማታ ጡል እንድትይ ነው ብቻ የሚፈልጉት፣ እንደፈለጉ ለማዘዝ። አንቺ ጥሩ ነገር እንድትሆኚ ጥሩ ነገር እንድታገኚ በቃ እኔ እንጃ አላቅም ለምን እንደሆነ ሁሌ ላንቺ ጥሩ ነገር እንትን አይሉም። አንቺ እንደዚህ የሆነ ነገር ላረግ ነው እንደዚህ ነገር እኮ ነው ስትያቸው ለምን እንዴት ሆኖ ለምን ምን ያደርግልሻል? እኔ ስንት አመት ነው እኔ ጋር የምትቀመጪ ትለኛለች። እኔ እኮ የመጣሁት ለትንሽ ጊዜ ነበረ፣ እንደውም ብዙ ተቀመጥኩልሽ አልኳት። ማለት እኔ በጣም ትንሽ ጊዜ ነበር። ያው በእርግጥ የተሰራ ወረቀቱ ለ1 አመት ነው።
ከአንድ አመት በኋላ እንግዲህ ወደ ኢትዮጵያ ለመመለስ ፈልጌ ነው ማለት ነው። ስለዚህ እሷ ጭራሽ 5 አመት ትለኛለች፣ 6 አመት ትለኛለች። ወይ ጉድ እናቴ! በፊትም እዚህ ቀንድ አብቅዬ ነው የሄድኩት። ድጋሜ ደግሞ ሁለተኛ ቀንድ ልታስበቅለኝ ነው እንዴ ብዬ እሺ እሺ ነው። እነሱን እምቢ ማለት ሳይሆን እሺ ነው። እሺ ኦኬ ማለት ነው። ከኦኬ በቀር ለእነሱ ምንም የሚበጃቸው ነገር የለም። የእውነት በጣም ነው ያበሳጨችኝ እላቸዋለሁ። ግን ምን አለበት ለኛ ጥሩ ነገር ቢመኙልን? ምን አለበት? አዎ ጎበዝ በርቺ፣ እኔ ማበረታታሻለሁ ብትል ምን አለበት? አዎ ትቀየራለሽ፣ ነገ እኮ የተሻለ ነገር ይኖርሻል፣ ነገ እኮ ጥሩ ነገር ይኖርሻል ብትል ምን አለበት? እስቲ ንገሩኝ እናንተ ብትሆኑ። እናንተ ለነገሩ ብዙ ልጆች አላችሁ። በዚህ ምክንያት ነው እንደዚህ አይነት ስራ የማትሰሩት። በቃ በጣም ተጣባችሁ ደግሞ መኝታ ክፍላችሁ ሆናችሁ ደግሞ የምትሰሩ ልጆች ደግሞ አላችሁ። በጣም ጎበዞች፣ በጣም በርቱላችኋለሁ። እኔንም ለማንኛውም ያው ካሁን በኋላ እንግዲህ እዚች ቦታ ሆኜ ብቻ ነው የምሰራ። ወደዛኛው ክፍል ላይ ገብቼ መስራት አልችልም። ያው ስራዬን ብቻ ነው የምሰራ ማለት ነው። መቅረጽ አይቻልም አለችኝ። ቤቴ ሰው እንዲያይብኝ አልፈልግም አለችኝ ማለት ነው። በዛ እንግዲህ ያው አይፈልጉም። ልክ ናት። አንዳንድ ሰዎች አይፈልጉም። አንዳንዶቹ ደግሞ እንደው ከመዳም ጋር ሁሉ የሚሰሩ አሉ። የምታዩ ከሆነ ብዙዎቹ አሁን አንዳንዶቹ ከመዳም ጋር የሚሰሩት እሷ አብራቸው ትሰራለች። በዛው እንትናቸው ዩቲዩበራቸው በጣም እንትናቸው ያድጋል። እያደገላቸው ነው የሚሄዱ። ኢትዮጵያ ቢገቡ ጥሩ ነገር ይዞ ነው የሚገቡት፣ በዛ ነገር ማለት ነው። ስለዚህ አንዳንዶቹ እንደዚህ የቀና ልብ ጥሩ ያላቸውም አሉ። አንዳንዶቹ ደግሞ ያው አቅምሽን ጉልበትሽን ብቻ እየበዘበዙ ያችን ደሞዝ በወር ነው የምትጠብቂ። በቃ ያችን ደሞዝ ብቻ ጠብቀሽ ደግሞ ከሱ ላይም እኮ በቃ አንቺ ደህና ነገር ስገዢ፣ ደህና ልብስ ስገዢ የማይፈልጉ የማይወዱም አሉ። ለምን ገዛሽ ሁሉ የምትላለች። ግዴታ በቃ ለኛ የሚገባን ይሄ ጥሩ ልጅ እኮ መሆን ለራስ ነው አለች። አንቺም ጥሩነት ለራስሽ ነው፣ እኔም ደግሞ ለራሴ ነው እያልኳት ነው ማለት ነው። በነገራችን ላይ እንግዲህ እንደዚህ ተጨናንቃችሁ የምትሰሩት ልጆች አላችሁ። እንግዲህ ካሁን በኋላ እንግዲህ ማለት ቪዲዮ ለመስራት ራሱ እርግጠኛ ነኝ ብዙም እንደዚህ ፍሪ ሆኜ የምሰራ አይመስለኝም። ማለት ከነገረችኝ በኋላ በቃ የመጨነ በፊት እንኳን ፍሪ ነበርኩኝ። ግን ምንድነው እንዴት ብዬ ልንገራችሁ፣ እንዴት ብዬ ላስረዳቸው? እግዚአብሔርን በጣም ነው የጨነቀኝ፣ በጣም ማለት ነው። ምክንያቱም እኔ ያሰብኩት አልነበረም። እንዴት ለኛለች ብዬ ደግሞ አላሰብኩም። ማለት ያው አዎ ስሪ፣ እንደፈለግሽ ስሪ። ምክንያቱም እኔ ነኝ ልጆቿን ያሳደግኩላት ለ7 አመት ማለት እሷ ስታገባ ነው እኔ እሷ ጋር የመጣሁት። አዲስ ሙሽራ ነበረች ስታገባ ማለት ነው። እኔ እነሱ ጋር ስመጣ አዲስ ሙሽራ ነበረች። ከዛ በኋላ እንግዲህ 7 አመት ቀልድ አይደለም። ልጆቿን አሳድጌላት ነው የሄድኩት ነውና፣ ግን ምንድነው አሁንም እኔ ያው አዲስ ነኝ። እንደ አዲስ ነው ነገሮችን ሁሉ እንደ ድሮ ማለት እንደዚህ እንደቆየውባቸው ነገር አይደሉም። ምንም ያው ነሽ አንቺ። ለነሱ ትሂዳ ነው የምትለው። ለእናቷ ራሱ ስታወራ ትሂዳ ምን ችግር አለው? እኔ ሌላ እመጣለሁ። ግን ደግሞ ስትርቂያቸው አፍቀሽኝ ነበረ፣ እንደዚህ እኮ ነበረ፣ እኔ ልጆቼ አንቺን ለምዶ ነበሩ፣ ልጆቼ በጣም አስቸግረውኛል ብለው ደግሞ ይደውላሉ። እዛ በነበርኩ በጣም ብዙ ጊዜ በተደጋጋሚ ጊዜ ስለሚደውሉ ማለት ነው። እና እላቸዋለሁ ለማንኛውም እናንተም በርቱ ባላችሁበት ማለት ነው። እየተደበቃችሁም ቢሆን ስሩ። እቺን ዩቲዩብ እንዳትለቋት እግዚአብሔርን። እንደዚህ መስዋዕትነት የሚያስከፍል ነገርማ ከሆነ እንደውም እኔ እልክ ይዘኛል፣ የባሰ ነው የምሰራ ነው። እና እናንተም እንግዲህ በርትታችሁ ስሩ። ሰሞኑን እንግዲህ ያው እንሳፈራለን እዛ። እንግዲህ እንዴት እንደሚሰራ አላቅም። ቦታው ትንሽ ከባድ ሊሆንብኝ ይችላል። መኝታ ክፍል ላይኖረኝ ይችላል። ግን ያው እንደምንም ብዬ ግን በረንዳ ላይ ሆኜ ቦን ሰርቼ እንትን አደርጋለሁ። ዩቲዩብ እንዲንቀሳቀስልኝ አደርጋለሁ። ቢያንስ በሳምንት 1 ጊዜ 2 ጊዜ እንኳን ቦን እለቃለሁ ማለት ነው። ለማንኛውም ዩቲዩብን ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ላይክ ስጡኝ፣ አበረታቱኝ እላቸዋለሁ። በእናታቸው ዩቲዩብ ምንም እየተንቀሳቀሰ አይደለም። ግን ያው ቆይቶም ቦን እየታየ ነው የሚሄደው። አሁን ላይ ጥሩ ነው፣ ቀስ እያለ ነው እየታየ ነው የሚሄደው ነውና ግን ደግሞ 50 ሰብስክራይብ ገብቻለሁ። እንግዲህ ከ50 ሰብስክራይብ ስትደርሺ ላይቭ ላይ ያስገባላሉ። እሱም ደግሞ ገና ነው ወይ 3 ወር ሊፈጅብሽ ይችላል ብሎኛል ማለት ነው።
ግን በዚህኛው አዲስ ስለሆንኩኝ ቶሎ እንትን ላይለቅልኝ ይችላል። እንግዲህ ላይቭ እስካል ማያስገባኝም አሁን ላይ ጠይቄዋለሁ። ምንም ክፍት አላደረገልኝም ማለት ነው። ግን ቢሆንም ያው ተስፋ አልቆርጥም፣ ይመጣልኛል። እሱንም በተስፋ ጠብቃለሁ ማለት ነው። እናንተም ተስፋ ሳትቆርጡ ስሩ፣ በርቱ። ከመዳን ቤት ውልቅልቅልቅልቅ ብለን እንውጣ እስቲ። ውልቅ ብለን ወደ ሀገራችን እንግባ። ምን አለ ሀገራችን ላይ እንደዚህ የተሻለ ነገር ኖሮ ጥሩ ነገር ኖሮ ህይወት ውድ ባይሆንብን ነገሮች ተስተካክሎ ሀገራችን ላይ ብንቀመጥ እንደዚህ አይነት ነገር አያጋጥመንም እላችኋለሁ። እንደፈለጋችሁ እንግዲህ ያለ መሆናችሁን አላቅም፣ ብቻ ያው እንደምንም ብላችሁ ግን ስራችሁን ስሩ። ስራችሁንም እየሰራችሁም ቢሆን ግን ዩቲዩባችሁን እያሳደጋችሁ ሂዱ፣ እየተደበቃችሁም ቢሆን ማለት ነው። ባልተመቻቸ አንድ ልጅ ምንድነው የምትለው ከኩዌት ነው ከባህሬን ነበረ ወደ ኢትዮጵያ የገባችው። እኔ ባልተመቻቸልኝ ሁኔታ ነበረ ውሻ ይዤ ስወጣ ውሻው እስከሚሸናልኝ ድረስ ውሻው ሸንቶ እስከሚልስ እኔ ግን ትንሽ አጭር ቪዲዮ ሰራ ነበረ። እንጨት ላይ አድርጌ ነበረ ስልኬን እየቀረስኩኝ ለዚህ የደረስኩት። ዛሬ ግን በጣም ዩቲዩብ አድጎላት በጣም ትልቅ ሆኖላት እየሰራችበት ትገኛለች። አሁን ኢትዮጵያ ገብታ የራሷን ስራ እየሰራች ዩቲዩባንም እየሰራች ትገኛለች ማለት ነው። እንደዚህ አይነት በጣም ባልተመቻቸ ሁኔታ ውስጥ አልፈንም ብንሆን የተሻለ ነገር ይመጣልናል፣ የተሻለ ነገር እንሰራለን። ለወደፊቱ ደግሞ እያደገ ይሄዳል። መቼስ በአንድ ቀን በሁለት ቀን በወር ውስጥ በሶስት ወር ውስጥ ለምን አላደገልን ብለን ደግሞ ተስፋ መቁረጥ የለብንም። ለቀጣዩ ደግሞ ያድጋል። እያደገ ነው የሚሄደው፣ ቀስ እያለ ነው። ያው የሱ ነገር በጣም ትንሽ ከባድ ነው፣ ህጎም ከባድ ነው። ይሄንን እያስተዋላችሁ እኔም እንደዛ እየተማርኩኝ ከሌሎችም ከምንም ከዩቲዩበሮችም እየተማርኩኝ ማለት ነው። ያው አንዳንድ ጊዜ ያው እነሱ እንደዚህ ጸጥ ባሉበት ጊዜ ገብቼ እሰራለሁ። እስከዛ ድረስ ግን እንግዲህ ያው እንግዲህ ሰላም ቆዩኝ። ነገ ወይ ተነገ ወዲያ እንግዲህ መውጣታችን ስለማንቀን ቪዲዮ እንግዲህ ቶሎ ላልሰራ እችላለሁ። ያለበዛ ደግሞ ቪዲዮ ሰርቼ አስቀምጣለሁ። ከዛ በኋላ ግን በሰዓቴ እለቀዋለሁ ማለት ነው። ለማንኛውም ዩቲዩብ ሰብስክራይብ አርጉልኝ፣ ሼር አርጉልኝ፣ ላይክ ስጡኝ እላችኋለሁ ውዶቼ። በእናታችሁ አበረታቱኝ እላችኋለሁ። ለማንኛውም ቻው፣ ሰላም ሁኑ።